አንድ ጊዜ ሚስት ባሏን ከስራ ስመጣ ትንሽ ልታናደው ታስብና አጭር ደብዳቤ ጽፋለት አልጋ ላይ አስቀምጣ አልጋው ስር ትደበቃለች። ባልም በስራ የደከመ ሰውነቱን እየጎተተ ወደ ቤት ገብቶ ሚስቱን ሲጠራት አቤት የምለው በማጣት ወደ መኝታ ቤት ተኝታ ይሆናል በሚል ይገባል። የተጻፈለትን ደብዳቤ ያገኘዋል። ደብዳቤውም እንዲህ ይላል: ሌላ ሰው ስለወደድኩኝ ከአሁን በኋላ ካንተ ጋር መኖር ስለማልፈልግ ቤቱን ትቼ ሄጃለሁ ይላል። ባልም ፈገግ ይልና ስልኩን አውጥቶ ደወለ። ሃይ የኔ ቆንጆ፣ እየነገርኩሽ ይቺ ጅል ሚስቴ በራሷ ጊዜ ትታኝ ሄደች፣ ደስ አይልም ብሎ አሁኑኑ መጣው በማለት ስልኩን ዘግቶ ከቤት ይወጣል። ይሄን ብሽቅ ብላ እያነባች ከተደበቀችበት ስትወጣ አልጋው ላይ ሌላ ደብዳቤ ታገኛለች። የኔ ሚስት አልጋው ስር ተደብቀሽ እንደሆነ አውቃለሁ። አሁን እኔ የቤት ዕቃ ልገዛ ወጥቻለሁ። እስኪመለስ ቆንጆ ራስ ሰርተሽ ጠብቂኝ። አምላክ እንደዚህ አይነት ትዳር ይስጣችሁ። ያው እኔ ስላለኝ ክፉ ለራሱ ደግም ለራሱ ነው።